ሰላም ሰላም እንዴት ናችሁ? ብሪጅ ዩቲዩብ ቻናሎች ነን። ዛሬ ደግሞ የቻፕተር 1 ፓርት 2 የሆነ ፕሬዘንት ፐርፌክት ቴንስ ይዘንላችሁ መጥተናል። ያው ሳብስክራይብ፣ ሼር፣ ኮሜንት ማድረጋችሁ እንዳትረሱ። ያው ማስተካከል ያለብን ምናምን ካለም ኮሜንት ላይ ጻፉልን፣ ወይም ከበር ማድረግ ያለብን ቶፒኮች። አሁን ወደ ዛሬው እንግባና ፕሬዘንት ፐርፌክት ቴንስ ማለት ያው ኤክስፕላኔሽን ስናየው ዲስክራይብስ ኤክስፒሪየንስ ዊዛውት ስፔሲፊክ ኤንድ አኩርድ መች እንደተፈጸመ ወይም ደግሞ መች እንደሆነ አይታወቅም። አክሽንስ ዊዝ ፕሬዘንት ሪሌቫንስ ኦር አክሽንስ ኮንቲኒ ኢንቱ ደ ፕሬዘንት ከአሁን ጋር ግንኙነት ያለበት ወይም እስካሁን ድረስ የሆነ ነገር ማለት ነው። ማለት መች እንደሆነ መች እንደተጀመረ አይታወቅም። ስፔሲፊክ የሆነ ነገር የለበትም፣ ግን እስካሁኑ እስከ ፕሬዘንት ድረስ የነበረ አክሽን ሲሆን ምን እንለዋለን? ፕሬዘንት ፐርፌክት ቴንስ ማለት ነው። ያው እንደምታዩት እዚህ ጀነራል ፎርሙላው እዚህ ያለልን ሃቭ ኦር ሃዝ ፕላስ ፓስት ፓርቲሲፕል ማለት ነው። እነዚህ አድርገን ፓስት ፓርቲሲፕል ማለት ቨርብ 3 እንጠቀማለን። ያው ይሄ ከሆነ ያው ፕሬዘንት ፐርፌክት ቴንስ ነው ማለት ነው። ኤግዛምፕል ሃቭ ኮምፕሊትድ ማይ አሳይመንት፣ መች እንደጀመርኩት አሳይመንትን አይታወቅም፣ ግን አሁን ኮምፕሊትድ አድርጌያለሁ። መች ነው? አሁን ፕሬዘንት ማለት ነው እየተናገረው ሃቭ ኮምፕሊትድ ማይ አሳይመንት ካልኳቸው አሁን ጨርሻለሁ፣ ግን መቼ እንደጀመርኩት አይታወቅም። ከሳምንት በፊት ይሆናል፣ ከሁለት ሳምንት በፊት ሊሆን ይችላል፣ አይታወቅም። ግን እስካሁን ድረስ እየሰራሁት ነበር፣ አሁን ጨርሻለሁ እያልኩኝ ነው። ከፕሬዘንት ጋር ኮኔክትድ ሆነዋል ማለት ነው። እሺ አሁን ዲፍረንስ ዊዝ አዘር ቴንስስ ከሌሎች ጋር ሚክስ ሆነን እንዳይበላሽብን ወይም ኤግዛም ላይ ደግሞ ያው ሲያመጡ ከሌላ ጋር ተመሳሳይ አድርገው ስለሚሰሩት እነሱን ዲፍረንሳቸው እንያቸው። ኦኬ ፕሬዘንት ፐርፌክት ዊዝ ሲምፕል ፓስት። ፕሬዘንት ፐርፌክት emphasizes the action relevance to the present without specifying when it happened, while simple past focus on specific past time። ይሄ እንደሚለን ዲፊኒሽን ከሆነ ፕሬዘንት ምን ይላል? እስካሁኑ ድረስ ኮኔክትድ ነው። ማለትም የሆነ አክሽን ሀፕን አድርጓል። አክሽኑ ግን መቼ ነው የተጨረሰው? እስካሁን ጋር ኮኔክትድ ነው፣ የተያያዘ ነው። እንደ ኤግዛምፕል እንዳሳየኋችሁ ሃቭ ኮምፕሊትድ ማይ አሳይመንት፣ መቼ ነው የጨረስኩት? አሁን ነው ሃቭ ኮምፕሊትድ ማይ አሳይመንት ብዬ የነገርኳችሁ ማለት ነው። ፓስት ሲሆን ግን ዊዝአውት ኖ ስፔሲፊክ ታይም ፎክስ፣ ማለትም የሆነ ጊዜ ላይ ከአሁኑ ጋር ግንኙነት መኖር የለበትም። ከ50 ዓመት ሊሆን ይችላል፣ አሁንም ሊሆን ይችላል፣ ከተወሰነ ደቂቃ በፊቶች ለሆነ ዓመታት በፊት ሊሆን ይችላል። ኢዳዝ ማረም ግን ስፔሲፋይ በሆነ ታይም ዲፍረንስ ያለው ነገር ሲሆን ከአሁን ፓስ ሲሆን ማለት ነው። በኤግዛምፕል ሞር ክሊር እንዲሆን ኤግዛምፕል አድርገን እንየውና አይ ሃቭ ለርንድ ኢንግሊሽ ግራመር፣ አይ ለርንድ ኢንግሊሽ ግራመር ላስት ሲሚስተር። አሁን ዲፍረንሱ ብቻ ይውልኝ። ምን ስፔሲፊክ ታይም አለ? ላስት ሲሚስተር መች ነው? ባለፈው ሲሚስተር ተምሬያለሁ። ምን ላስት ኢንግሊሽ። አይ ሃቭ ለርንድ ኢንግሊሽ ግራመር፣ እስካሁን እየተማርኩኝ ነበር እንግሊሽ። አሁን መቼ ጀምሬ አይታወቅም፣ ግን እስካሁን እየተማርኩኝ ነበር። አይ ሃቭ ለርንድ ኢንግሊሽ ግራመር ያለው ያው ይሄ ኤክስፕላኔሽን ለማየት ኤክስፒሪየንስ ኖ ስፔሲፊክ ታይም ማለት ነው። ይሄ ፕሬዘንት ፐርፌክት ነው። አይ ለርንድ ኢንግሊሽ ግራመር ላስት ሲሚስተር። ላስት ሲሚስተር መቼ እንደነበረ መቼ እንደጀመረ እናውቃለን አይደል? ያው እሱ ስፔሲፊክ አድርጎልናል። ይሄ ነው ሜን ዲፍረንሱ። ያው ስፔሲፊክ ታይም የሚገልጽ ካለ ላስት ሳመር ኤጎ ምናምን ስፔሲፊክ ታይም የሚገልጽልን ከሆነ ፓስት ይሆናል፣ ሲምፕል ፓስት። ስፔሲፊክ ታይም የሌለው ግን ከፕሬዘንት ጋር የሚያያዝ ከሆነ ደግሞ ፕሬዘንት ፐርፌክት እንጠቀማለን ማለት ነው። አሁን ወደ ቀጣዩ እንግባ። ፕሬዘንት ፐርፌክት ኤንድ ፓስት ፐርፌክት። ይሄ ደስ የሚል ቶፒክ ማለት ነው። ፕሬዘንት ፐርፌክት ኮኔክትስ ፓስት አክሽን ቱ ዘ ፕሬዘንት while past perfect describes action completed before another past event። በቃ ይሄ ግልጽ ነው። አብዛኛው ፎርሙላው ላይም አይገናኝም። ያው ሃዝ ሃቭ የነበረው ሃድ ስለሚሆን ፓስት ፐርፌክት ላይ ሲሆን፣ ግን ዲፊኒሽኑ ላይ ወይም ደግሞ ኮንሴፕት እንዴት እንጠቀመዋለን የሚለው ላይ ግን ፕሬዘንት ምን ብለናል? ከአሁን ጋር ኮኔክትድ የሆነ እስካሁን የነበረ አክሽን ነው። ፓስት ፐርፌክት ሲሆን ግን ከሆነ አክሽን በፊት የሆነ ማለት ነው። አሁን እኔ ይሄን ቪዲዮ ማስተማር ከመጀመሪያ በፊት ቁርስ በልቻለሁ። ከቁርስ በፊት አክሽን ሀፕን ያደረገ እንጽፈዋለን በፓስት ፐርፌክት ማለት ነው።
I was playing game before I ate my breakfast ካልኩኝ ብሬክፋስት ከመብላቴ በፊት ምን እያረኩኝ ነበር? ጌም እየተጫወትኩኝ ነበር። ከሆነ ፓስት የሆነ አክሽን በፊት ያደረግነው ነገር ምን ይሆናል? ፓስት ፐርፌክት። ይሄ ነው ሜን ዲፍረንስ ያው ፎርሙላ ላይ እንዳለ ሆነ ማለት ያው ኤግዛምፕልም እዚህ አለ። have finished my homework ያው ጨርሻለሁ የቤት ስራ መቼ እስካሁን ጨርሻለሁ። መቼ አሁን have finished my homework ብያለሁ። መቼ እንደጀመርኩት አይታወቅም። ካሁኗ በፊት ጨርሻለሁ ማለት ነው፣ አሁን ከመናገሬ በፊት። ይሄ ሲሆን ግን I had finished my homework before the teacher arrived። እዩ አንደኛ ዲፍረንሱ had አለ እዚህ have አለ። ይሄ ፓስት ሆነዋል ማለት ነው። ሁለተኛው ደግሞ ዲፍረንሱ ምን ብለዋል እዚህ arrived before the teacher arrived። I have finished my homework before the teacher arrived ማለት ቲቸሩ ከመምጣቱ በፊት ምን ሆምወርኬን ጨርሻለሁ ማለት ከሆነ ፓስት መምህሩ መጥቷል እኮ ፓስት ሆነዋል ማለት መምህሩ መጥቷል። እሱ ከመምጣቱ በፊት ምን አድርጌያለሁ? ሆምወርኬን ጨርሻለሁ። ይሄ ነው ኤግዛምፕል ነው። ያ ሞር ደግሞ ስለ ፕሬዘንት ፐርፌክት የት እንጠቀመዋለን ወይም ደግሞ ምን አይነት አክሽኖች ኤክስፕረስ እናደርገዋለን የሚለው ነገር እዚህ አንድ ሶስት ይዤላችሁ መጥቻለሁ። አንደኛ ኤክስፒሪየንስ ለመግለጽ ምን ኤክስፒሪየንስ እንዳደረግን ማለት ነው። አሁን ኤግዛምፕል she has traveled to 3 countries ኤክስፒሪየንስ ነው። 3 ሀገሮች ላይ ጎብኝታለች ወይም ደግሞ ቱር አድርጋለች ብለናል። ትራቭል አድርጋለች። ይሄ ኤክስፒሪየንስን ለመግለጽ I have gone to America ካልኩኝ አሜሪካ ሄጄ አውቃለሁ። መች ኤክስፒሪየንስ ነው፣ የሆነ ጊዜ ሄጃለሁ። እስካሁን ጊዜ ስፔሲፊክ ባልሆነ ነገር ማለት ነው። ፕሬዘንት ሪሌቫንስ ምናል I have lost my pen so I can't write now። አሁን እስክሪብቶቹ አታችሁ ቁጭ ብላችኋል። ለምን አትጽፉም ካላችሁ ጓደኛ I have lost my pen so I can write now ብላችሁ ትናገራላችሁ። ከአሁን ጋር ግንኙነት አለው ከፕሬዘንት አክሽን ጋር ማለት ነው። ፕሬዘንት ሳይሆን እስከ ፕሬዘንት አክሽን ጋር ግንኙነት አለው ማለት ነው። ሪዝን ነው ለፕሬዘንት አክሽኑ። ኮንቲኒንግ አክሽን they have attended this university since ሲንስ ያለው አብዛኛው ጊዜ በቃ ያው ፕሬዘንት ፐርፌክት መሆኑ ይታወቃል። ሲንስ ካለው ለሆነ ጊዜ ሲንስ እዚህ ይሄን እያረኩኝ ነበር፣ ከዚህ ኮንቲኒየስ የሆነ አክሽን ከዚህ ጀምሬ ይሄን እያረኩኝ ነበር፣ ለዚህ ጊዜ ይሄን እያረኩኝ ነበር፣ ይሄን ያህል ጊዜ ይሄን እያረኩኝ ነገር ኮንቲኒየስ የሆነ አክሽን እስካሁን ድረስ ማለት ነው። ከምን ከፕሬዘንት ጋር ሪሌቫንስ ያለው ወይም ግንኙነት ያለው ወይም ደግሞ ኤክስፒሪየንስ ከሆነ ምን እንጠቀማለን? ፕሬዘንት ፐርፌክት ማለት ነው። ያው ያልገባችሁ ነገር አስተያየት ካላችሁ ኮሜንት ላይ ጻፉልን። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ሼር ደግሞ ለጓደኞቻችሁ አድርጉ። ያው ኖቱ ከፈለጋችሁ ወይም ደግሞ ዲቴይል ኤክስፕላኔሽን ከፈለጋችሁ ያው ቴሌግራም ቻናል አለን ብሪጅ የሚል። ያው በቅርቡ ደግሞ የሪሚዲያን እንጀምራለን። ያው ወደ ቻናላችን ጆይን እያደረጋችሁ ትምህርታችሁን በደንብ ለማጎልበት ሞክሩ። ስላደመጣችሁን ለነበረን ጊዜ እናመሰግናለን። መልካም ቀን፣ መልካም ጥናት፣ መልካም ትምህርት።